ባለሀብቶች መጥተው የአረብ ኤምሬት ባለሀብቶች አረቦች መጥተው ከኛ ጋር ውል ይዘው ልጆችን በጥሩ ደሞዝ ይዘዋቸው ይሄዳሉ። እዛ የ2 ዓመት ውላቸውን ጨርሰው ተመልሰው መጥተው ደግሞ እንደገና ውላቸው ማለት። ሰላም እንዴት ናቸው? የተወደዳችሁና የተከበራችሁ የዩቲዩብ ቤተሰቦቻችን፣ ዛሬ የምንገኘው ምንድነው የቢኒያም የወንዶችና የሴቶች ፀጉርና ውበት ማሰልጠኛ ተቋምን ያለበት እንግዲህ እንደምታዩት አደባባዩ ላይ ፈረንሳይ ጉራራ ብረት ድልድይ አደባባይ ፊት ለፊት ነው ያለነው። የድሮ ንግድ ባንክ ህንፃ 3ኛ ፎቅ ላይ እንገኛለን። አሁን የምንሰጣቸውን አገልግሎቶች አንድ ባንድ አሳያችኋለሁ። ይሄ የወንዶች ክላስ ነው። አሁን ይሄ እየሰራ ያለው ሃይፌድ ነው እየሰራ ያለው ከስተመር። ከዚህም ፍሬንች እየሰራ ነው። ጥሩ ነው፣ በጣም አሪፍ ነው። ይሄ ፍሬንች እየሰራ ነው። እኛ ጋር ለየት የሚያደርገው ተቋማችን ላይ የሚሰራ ሰው ወረፋ እንደዚህ ጠብቆ ነው የሚሰራ ማለት ነው። አሁን ደግሞ ያው የሴቶች የተግባር ክላስ ላይ ነው የገባ ነው። ይሄ አሁን እዚህ ጋር አልባሶ ስፌቱን ነው እያሳየች እየሰራች እየተለማመደች ያለችው። አሪፍ ስራ ነው። አንዴ እስኪ ቀን አድርጋት። ዋው ይገርማል፣ አሪፍ ነው። ያው እንግዲህ በመሀልም አየር መቀበል ሲያስፈልገን እንደዚህ ወጣ ብለን ኪዳነ ምሕረት እንሳለምና እንመለሳለን። ያው እንግዲህ አሁን ደግሞ እዚህ ክላስ ምንድነው ማጠቢያና መጠቅለያ ብቻ ክላስ ነው። እንደምታዩት እዚህ ጋር ያጥባሉ፣ እዚህ ጋር ይጠቀልላሉ። ያለው ነገር ጠቅለላን በተግባር የሚያዩበት በዚህ ጋር ነው ያለው ማለት ነው። ይሄ ደግሞ የምታዩት ስፔሻል ክላስ ወይም የጥፍርና የሜካፕ የአይላይሽ መስሪያ ነው። ከዚህ ያው ሜካፕ እየሰራች ነው ማለት ሜካፕ ቅንድብ ላይ ነው ያለችው። ፉል ሜካፕ ዘና ፉል ሜካፕ ለምሳሌ እዚህ ጋር እየሰራች ነው። ያው እንደምታየው አሪፍ ስራ ነው። ከዚህ ጋር ደግሞ በኩል ጥፍር እየሰሩ ነው። ከዚህ ጋር ደግሞ አይላይሽ አለ። እንግዲህ ውድ ተማሪዎቻችን ወደ ተቋማችን መማር ስትመጡ የመጀመሪያ የምታገኙት የተቋማችን ስራ አስኪያጅ ቢሮን ታገኛላችሁ። ቀጣይ ደግሞ ያለውን ከሱ ጋር አንዳንድ ነገሮችን ያናግራቸዋል። ከሱ ጋር ትንሽ ቆይታ ታደርጋላችሁ። ካደረጋችሁ በኋላ ሌሎችን ነገሮች አሳያቸዋል። እሺ እንግዲህ ተመዝጋቢዎች እንደመጡ ቀጥታ መጥተው ማግኘት የሚችሉት እኔን ነው። አንድ ተመዝጋቢ ወደኛ ሲመጣ መጀመሪያ ፋይዳ መታወቂያ መያዙን ቼክ እናደርጋለን። ከዛ 2 ጉርድ ፎቶግራፍ መያዙን ቼክ እናደርጋለን። ከዛ በኋላ ያው የክፍያ ፔመንቶች የሚመርጣቸው ፔመንቶች ይኖራሉ። የሴቶች ሊሆን ይችላል፣ የወንዶች ሊሆን ይችላል። መጀመሪያ ፓኬጆችም በቴሌግራም በተለያዩ ማስረጃዎች ስለምንልክለት እሱን ካየ በኋላ ቀጥታ የሚመዘገበውን ወይም ደግሞ የሚመርጠውን ፓኬጅ እንጠይቀዋለን። ፓኬጆቹን እንደመረጠ የሚማርበትን የሰዓት ጊዜና የእሁድ ቅዳሜ ነው የማታ ነው ወይስ ደግሞ ግማሽ ቀን ነው ሙሉ ቀን ነው የሚለውን ነገር እያንዳንዱ ከጠየቅናቸው በኋላ ተመዝጋቢዎችን መመዝገብ እንችላለን ማለት ነው። በብዛት ተመዝጋቢዎቻችን የሚመጡት አንደኛ እኛ ጋር የተማረ ተማሪ እኛ ጋር ተምሮ ረክቶ ስራ ይዞ ውጭ ሊሆን ይችላል፣ ሀገር ውስጥ ስራ እየሰራ ሊሆን ይችላል፣ የራሱን ከፍቶ እየሰራ ሊሆን ይችላል። ብቻ የእኛን አገልግሎት የረካ ተማሪ የነሱ ቤተሰቦች ከአንድ ቤት 5 ቤተሰብ እንደተማረ አስታውሳለሁ እስካሁን እንኳን። ስለዚህ እኛ ጋር ከየት ይመጣሉ ማለት አይቻልም። ከሞላው ዓለም እኛ ጋር ይመጣሉ። ከአሜሪካ ይመጣሉ፣ ከአውስትራሊያ፣ ከእስራኤል፣ ከዚህ ከኢትዮጵያ ውስጥ ደግሞ ከጎንደር፣ ከወሎ፣ ከጎጃም፣ ከኦሮሚያ፣ ከትግራይ ከተለያዩ ብሔር ቤተሰቦች መጥተው እንደ ቤተሰብ ነው የሚማሩበት ቤት ነው ይሄ ቤት። እኛ ጋር አንድ ተማሪ ሲመጣ መማር ብቻ አይደለም የሚያገኘው ነገር። አንድ ተማሪ እኛ ጋር ሲመጣ ቀጥታ ስልጠናውን ጨርሶ የስራ እድል 100% እንደሚመቻችለት አውቆ ነው የሚመጣው። አንደኛ እኛ ጋር አንድ ተማሪ ሲመጣ ምን ከስልጠና በኋላ ምንድን ነው የምትፈልገው ብለን ራዩን እንጠይቀዋለን። ከስልጠና በኋላ ወደ ውጭ መሄድ ከሆነ የውጭ ፕሮሰሱን እየተማረ እናመቻችለታለን።
ከስልጠና በኋላ የራሱን ከፍቶ መስራት ከሆነም ደግሞ እየተማረ እያለ የራሱን ከፍቶ እንዲሰራ ምቾት እንፈጥርለታለን። ምክንያቱም ሴታፖችን እንሰራለታለን ቀጣይ ጊዜ እንዳይጨርስ ማለት ነው። ስለዚህ በዚህ ልክ አንድ ተማሪ እኛ ጋር ሲመጣ ቀጥታ ትምህርቱን ጀመረ ማለት ነገ ወደ ስራ እንደሚይዝ ወይም ደግሞ እንደሚቀጠር ወይም ደግሞ ወደ ውጭ እንደሚሄድ ሙሉ በመቶ በመቶ ተማምኖ እኛ ጋር ስልጠናውን የሚጨርስ ማለት ነው። እስካሁን እኛ ጋር ተምረው ምን ውጤት ደርሰዋል፣ ምን ውጤት አግኝተዋል የሚለውን ነገር በሁለቱም ተቋም በኩል እኛ ጋር የመጡ ተማሪዎች የራሳቸውን የሚከፍቱ ከሆነ በእቅዳቸው መሰረት በአጭር ጊዜ ያሰልጥናል። የእኛን አሁን ልዩ የሚያደርገን ከሌላው ተቋም ልዩ የሚያደርግ ይህን ተቋም ምንድን ነው ሲባል አንደኛ የሚሰራ ሰው በደንብ ስላለ ቀጥታ ሌላ ቦታ ላይ ዓመትና ከዛ ላይ የሚጨርሰውን ስልጠና እኛ ጋር በ2 ወርና በ1 ወር ጨርሰው ወደ ስራ የሚገቡበት መንገድ ይሄ በጣም የሚገርም ነገር ነው። ምክንያቱም ለምን እንደዛ ሆነ ከተባለ የሚሰራ ሰው በደንብ ግብአት ስላለ፣ ምናልባት ቪዲዮ ላይ ልታዩት ትችላላችሁ። ሰው ተሰልፎ የሚሰራ ሰው ተሰልፎ የሚታይ እኛ ጋር ነው። ሌላ ቦታ ሰዎችን የመፈለግ ወይም ደግሞ የሚሰራ ሰው አለመኖር ትልቅ እንግልት አለ። ልጆች ተማሪ የሚሰራ ሰው ሲፈልጉ ጊዜያቸውን ያቃጥላሉ፣ ስቃዮችም ይኖራሉ። እኛ ጋር ግን ይሄ ነገር ሳይኖር የሚሰራ ሰው ቀጥታ እኛ ጋር ሾፓችን ድረስ ወይም ደግሞ ቢሮችን ድረስ በመምጣት ቀጥታ አገልግሎቱን አግኝቶ ይሄዳል የሚሰራው ሰው። የሚሰራውን ሰውም ደግሞ ቶሎ ሙያውን ይዞ ወደሚፈለግበት የሙያ ዘርፍ ይሰማራል ማለት ነው እና በምንም አይነት የሌላ ቦታ ላይ የማይገኙ ጥቅሞች እነዚህ ናቸው። አንደኛው እሱ ነው። ሁለተኛው ደግሞ በጣም ዲስካውንት በሆነ ዋጋ፣ አቅምን ባገናዘበ ዋጋ በትንሽ ዋጋ ማሰልጠናችን፣ እሱም ደግሞ እኛም ከምንም በላይ ልዩ ያደርገናል ማለት ነው። ሌላው ሰርተፊኬት ዓመት ሳንጠብቅ ልክ በጨረሰበት ሰዓት ሙሉ ማስረጃ ኢንተርናሽናል የሆነ ሰርተፊኬት እና ሲኦሲ መስጠታችን እሱም ልዩ ያደርገናል ብዬ አስባለሁኝ። ሌላው ልዩ የሚያደርገን ነገር ደግሞ አንድ ሰው በአንዴ መክፈል የማይችል ከሆነ፣ ሙሉ ፔመንቱን በአንዴ መክፈል የማይችል ከሆነ፣ ለምሳሌ የመንግስት ሰራተኛ ሊኖር ይችላል፣ ከውጭ የተላከለት ሊኖር ይችላል እና በዚህ ምክንያት ስልጠናውን ሳይማር እንዳይቀር በሁለት የክፍያ ማመቻቸታችንም እሱም ደግሞ ሌላው ልዩ ነገር ነው ማለት ነው እና ሌላው ደግሞ ትልቁ ነገር አሰልጥነን ወደ ውጭ ሀገር መላካችን፣ ይሄ እንግዲህ በጣም ትልቅ ነገር ነው ብዬ አስባለሁ። ከውጭ ቀጥታ አረብ ኤምሬት ባለሀብቶች መጥተው ከተቋሙ ጋር የሚያደርጉትን ንግግር የሚይዙትን ውል እናሳያችኋለን። በዛ ልክ ቀጥታ ባለሀብቶች መጥተው የአረብ ኤምሬት ባለሀብቶች አረቦች መጥተው ከኛ ጋር ውል ይዘው ልጆችን በጥሩ ደሞዝ ይዘዋቸው ይሄዳሉ። እዛ የ2 ዓመት ውላቸውን ጨርሰው ተመልሰው መጥተው ደግሞ እንደገና ውላቸውን ማደስ ይችላሉ ማለት ነው እና ብዙ እኛ ጋር ስትመጡ የማታገኟቸው ልዩ ልዩ ነገሮች አሉ። መታችሁ መጎብኘት ነው ከእናንተ የሚጠበቀው ማለት ነው። የኛ ተቋም እንግዲህ በአፍ ብቻ የሚወራ ነገር አይደለም። በክፍለ ከተማ በስራና ክህሎት ሚኒስቴር ደረጃም የስራና ክህሎት ሚኒስቴር የስራ እድል ፈጠራን በከተማችን በአዲስ አበባ ከተማችን ከፍተኛ ድርሻ እየተወጣ መሆኑን የሚያሳዩ ብዙ ማስረጃዎች አሉ። እዚህ ጋርም እንደምታዩት አለ። እዚህ ጋርም ትናንትና እንደውም የሰጡን አለ። ዛሬም ስብሰባ ተጠርተን ነበረ። እነዚህ እንግዲህ ያው ገና መስታየት ላይ ያልተቀመጡ ናቸው ማለት ነው እና እኛ ጋር በአፍ የሚወራ ነገር ሳይሆን መሬት ላይ ያሉ ነገሮች ነው የምንናገረው። ወጣቱን አሰልጥኖ ወደ ስራ የማስገባት 100% ተግባራችን እስካሁን እንደቀጠለ ነው። ነገም ይቀጥላል። እናንተ ነገ ዛሬ ሳትሉ መታችሁ የሙያው ባለቤት መሆን ትችላላችሁ። ይሄ ሙያ በአሁኑ ሰዓት በጣም ተወዳጅ ነው። ኢንተርናሽናል ሰርተፍኬት አለው። ዓለም አቀፍ ተወዳጅነቱን ያተረፈ የሙያ አካል ነው ብዬ አስባለሁ። ሁላችሁም ወጣት የሆናችሁ ወይም ደግሞ መማር ለምትፈልጉ ሁላችሁም በስልካችን ብትደውሉ ታገኙናላችሁ። አድራሻችን ቁጥር 1 ፈረንሳይ ጉራር አደባባይ የድሮ ንግድ ባንክ ያለበት ህንፃ 3ኛ ፎቅ እንገኛለን። ቁጥር 2 መገናኛ ዋአች ህንፃ 6ኛ ፎቅ እንገኛለን። ዘብመሽ ግራንድ ሞል አካባቢ ማለት ነው። እየደወላችሁ ብትመጡ ሁላችሁንም ማስተናገድ እንችላለን። እናመሰግናለን።